እንዴት ነው እየሞከረ ነው የምትል ማለት እሱም የሚረዳት እሷም የምትረዳው መሆን አለባችሁ። ወደ ትዳር ለገባችሁም እየገባችሁ ላላችሁም ላልገባችሁም ለምታስቡም ለወደፊቱ ያስፈልጋል። አይደለም እንዴት ስም መጥራት ስሟን እንኳን መጥራት እኮ ያቆማል። ሴትዮና ሰውየው መባባል ይጀምራል። እውነት ነው አይደል? እጅግ በሚደንቅ ግርማ ሞገስ ጋብቻችሁን የፈጸማችሁ ዛሬ በዚህ የተሰበሰባችሁ ሁላችሁም በልዑል እግዚአብሔር ፍጹም የሰላምታ ቃል ከሁሉ አስቀድሜ ሰላም እላችኋለሁ። እንደምን ከረማችሁ? ምን ነው ደከመን እንዴ? እንደምን ከረማችሁ? እንበለ ስጋ የተቀውም ነፍስ እንዲሉ አበው ለስጋ የሚሆን ምግብ ተመግበናል አይደል? ነፍስ ምግብ ደግሞ እንመገባለን። በእውነት እስከዚህ ሰዓት ያቆየን በምሕረቱ ብዛት የጠበቀን ይህችን ዕለት ፈቅዶ የሰጠን በመገኘቱ የባረከን እንደዚህ በአማረ ሁኔታ ሐሴት እንድናደርግ የረዳን አምላካችን እግዚአብሔር ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። የቅዱሳን ሁሉ ጸሎት በረከት ረድኤት አይለየን። እንኳን ሙሽሮች ደስ አላችሁ፣ እንኳን ደስ ያለን። በዚህ ያላችሁ ሁሉ እንኳን ደስ አላችሁ፣ እንኳን ደስ አለን፣ እንኳን ለዚህ ያበቃችሁ። እልል ብላችሁ እግዚአብሔርን አመስግኑት። ያለ እርሱ ፈቃድ፣ ያለ እርሱ ቸርነት፣ ያለ እርሱ ረድኤት አግብቶ ወልዶ መሳም ዘርቶ መቃም ምንም ማድረግ አይቻልምና ነገሮችን ሁሉ አድርጎ ያከናወነ እንደዚህ መከናወንን የሰጠን የአባቶቻችን አምላክ የኛም አምላክ ቅዱስ እግዚአብሔር ስሙ ዛሬም ዘወትርም ለዘላለም ይክበር ይመስገን። እንዳልኳችሁም ለስጋ ይህ ምግብ እንደሚያስፈልግ ሁሉ ለነፍሳችን ለሁለንተናችን የእግዚአብሔር ቃል ደግሞ ያስፈልገናል። የእግዚአብሔር ቃል የደስታ ጥጉና ልኩ ነው፣ ምንጩም ነው። ሐሴት የምናደርገው በእርሱ ነው። ስናዝን ደግሞ መሸሸጊያና እንባችን የሚታበስበት የእንባችንም ገደብ ቃሉ ነውና ይህን ቃሉን ያላጎደለብን መድኃኔዓለም ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እንደ እግዚአብሔር ቅዱስ ፈቃድ በጣም ጥቂት ደቂቃ ነው የምንቆየው። ሰፊ የዝማሬና ሌሎች መርሃ ግብሮች ስላሉ በጣም ጥቂት ደቂቃ ነውና እግዚአብሔር መንፈስ ቅዱስ ቢፈቅድ የምንነጋገርበት ርዕስ አድርገን የምናነሳው ይህ ምስጢር ታላቅ ነው የሚል ነው። የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 5 ቁጥር 32 ላይ ያለ የእግዚአብሔር ሐሳብ ነው። ይህ ምስጢር ምንድነው? ታላቅ ነው። በዚህ ኃይለ ቃል እንቆያለን። እግዚአብሔር መንፈስ ቅዱስ የጥበብ የማስተዋል ሁሉ ምንጭና መገኛ እኔ ታናሹ ብላቴናው በዚህ እንደቆምኩኝ ቃሉን በአንደበቴ ያስቀምጥ ዘንድ ለምንሰማው ለሁላችንም እዝነ ልቡናችንን ከፍቶ እግዚአብሔር መንፈስ ቅዱስ ሁላችንን የሚያስተምረን የምስጢር ምንድነው አልኳችሁ? ታላቅ ነው። አንድና አንድ ተደምሮ ስንት የሚሆንበት ምስጢር? አቤት በዚህ በትዳሩ አንድና አንድ ተደምሮ ስንት ነው የሚሆነው? ይህ ምስጢር ታላቅ ነው፣ ድንቅ ነው በጣም። ቀድሞ ሆኖ እግዚአብሔር ሲፈጥር ከጎኗ አንዲትን አጥንት የወሰደበት የሰራበት የራሱን አጥንት ደግሞ ስጋ መልቶ ወደ እርሱ ያቀረበበት አንድ ያደረገበት ይህ ምስጢር ምንድን ነው? ታላቅ ነው። ወንድሞቻችን ዛሬ በቤተ ክርስቲያን እንዲህ ባማረ ግርማ ባማረ ሞገስ በቅዱሳን ጉባኤ ፊት ቃል ገብተው እንዲህ ሰርጋቸውን የፈጸሙበት ይህ ምስጢር ምንድን ነው? ታላቅ ነው። ይህን ምስጢር የሆነ ክቡር የሆነ በዕብራውያን 13:4 ላይም ጋብቻ መጋባት በሁሉ ዘንድ ምንድን ነው ይላል? ክቡር፣ መኝታውም ምን ይሁን? ንጹህ ይሁን ይላልና እግዚአብሔር አምላክ ይህንን ክቡር የሆነ ታላቅ የሆነ ምስጢር ለምን ሰጠን? ዓላማዎቹ ምንድናቸው? እንዴትስ እልፍኛችን የሞቀ እንዲሆን አድርገን መቀጠል እግዚአብሔር የሰጠንን በረከት ጠብቀን መኖር ይገባናል የሚሉ ጥቂት ነጥቦችን አንስተን ነው የምንነጋገረውና እግዚአብሔር አምላክ ከሁላችን ጋር ይሁን። ለምን ዓላማ ሰጠን እግዚአብሔር ትዳርን? አባቶቻችን ይህንን ቃል ሲናገሩ ማለት ትዳር የተሰጠበትን መሰረታዊ ዓላማ ለድህነት ነው ይሉታል። ለምንድን ነው? ለድህነት ማለትም በመንፈሳዊው ዓለም ወይም በመንፈሳዊ ሕይወት ተጋድሎ የሰው ልጅ ግቡ አንድና አንድ ነው። በክርስቶስ ሆኖ የእግዚአብሔርን መንግስት ምን ማድረግ? መውረስ ነው። ለዚህም ደግሞ መተላለፊያ መንገዶቹ ወይንም ደግሞ መሄጃ መንገዶቹ ሁለት ናቸው ብለው ይናገራሉ። እነሱም ወይ በገዳመ ቆሮንቶስ ማለፍ ነው፣ አሊያም ደግሞ በቃና ዘገሊላ መንገድ ማለፍ ነው። በገዳመ ቆሮንቶስ ለነርሱ ለተሰጣቸው ወይንም ደግሞ ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 7 ቁጥር 8 ላይ እንደኔ ሆነው እንዲኖሩ እወዳለሁ እፈቅዳለሁ እንዳለ በዛ አይነት የሚኖሩ ሰዎች ግቡ የእግዚአብሔርን መንግስት መውረስ ነው። አሊያም ያንን ዛሬ እንኳን አንነጋገረውም፣ ያው አስፈላጊ ስላልሆነ አሁን የተሰባሰብንበት መሰረታዊ ነገር ጋብቻ ላይ ስለሆነ ማለት ነው። ሁለተኛው መንገድ ደግሞ ቃና ዘገሊላ ነው አለ። ቃና ዘገሊላ ይሄ በትዳር ውስጥ ተወስኖ
እግዚአብሔር የሚከብርበትን ኑሮ ኖሮ ትንሿ ቤተክርስቲያን እንዲላት ሊቁ ቅዱስ ዮሐንስ አፈወርቅ በዚህ በትንሿ ቤተክርስቲያን እግዚአብሔር ከብሮ የምንኖርበት ይህ ህይወት። ነገር ግን የዚህ ሁሉ ጥቅልሉ ለምንድነው? በሁሉ ማን እንዲከብር ነው? እግዚአብሔር እንዲከብር ነው። ጥቂት ዓላማ የሚመስሉ ነገሮች እግዚአብሔር የሰጠናለን። ማለትም ከዚህ በታች እንደ ዓላማ ለትዳር ተደርገው የተሰጡ መሰረታዊ ነገሮች አሉ። አንደኛው የመጀመሪያው ትዳርን እግዚአብሔር ለምን አበጀ ለምን ሰጠ ሲባል ለመረዳዳት ነው። ለምን አልኳችሁ? ለመረዳዳት። ህፃናት ቆዩ እናንተ አይመለከታቸውም። አሁን አንደበታችን ይላቀቅ እዚህ መሆናችሁን ለማረጋገጥ ነው። እግዚአብሔር ከቀልባችን ያድርገን። ቅድም እንዳልኳችሁም የእግዚአብሔር ቃል ህይወት ነው፣ የሚሰራ ነው። በሁሉ ያስፈልጋል፣ ለሁሉ ያስፈልጋል። ስለዚህ ይህ የእግዚአብሔር ቃል ሲነገር በንቃት ሆነን ልንከታተል ይገባል። መንፈስ ቅዱስ ሁላችንን የሚያንቃን። አዎ ለምን አልኳችሁ? ለመረዳዳት። እግዚአብሔር አምላክ መጀመሪያውኑ በኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ ስንመለከት ሰው ብቻውን ይሆን ዘንድ ምን አይደለም መልካም አይደለምና የምትመቸውን ምን እንፍጠር አለ። ረዳት። የምትመቸውን ምን ረዳት፣ የምታግዘው እሱም እንደዛ የሚያግዛት። ስለዚህ ትዳር ዓላማው ምን ለማድረግ ነው ማለት ነው? ለመረዳዳት ነው፣ ለመተጋገዝ ነው። በመረዳዳት ውስጥ ደግሞ በሐሳብ ጭምር ለመረዳት ጭምር ነው እግዚአብሔር ይህንን ክቡር የሆነ ህይወት፣ ታላቅ የሆነ ምስጢር የያዘ ህይወት የሰጠን እንጂ ባለትዳሮቹ እንዲጨቃጨቁ አይደለም። ወይም ደግሞ ለየፊና አንድና አንድ ተደምሮ አንድ የሚሆነውን ምስጢር ትተውት ሁለት ሆነው ቤት ውስጥ እንዲኖሩ አይደለም። በበዛ ጎደለ፣ ባነሰ በዛ፣ በጣፈጠ አልጣፈጠም፣ በሌሎቹም ትንንሾች ምክንያቶች የሚጨቃጨቁበት ህይወት ሳይሆን እግዚአብሔር የሚከብርበትን ምን የሚረዳዱበትን ምን ሰጣቸው? ህይወት ሰጣቸው። ስለዚህ የሚረዳት ነው፣ እሷም የምትረዳው ናት። በአመት በዓል እንደ ሌሎቹ ሁሉ ሚስቶች እንደው ሽፎን አልተገዛልኝም ብላ ቤቱን በአንድ እግር የምታቆመው አይደለችም ማለት ነው። ባይኖረው ነው ብላ የምታስብ፣ ቢያጣ ነው እንዴት ነው እየሞከረ ነው የምትል ማለት ነው። እያሰበ ይሆናል የምትል እሱም ቤት ውስጥ ምግቡ አልጣፈጠም ብሎ የሚጨቃጨቅ አይደለም። ቅድም ስንሰማ እነጋሽዬ ጋር በፍቅር ዘመናቸው እንዲህ አይነት ነገር እንደሌለ ሰምተናል በደም። ከዚህ በኋላም እንደማይኖር ተስፋ እናደርጋለን። ይሆናለን በእግዚአብሔር ፊት ክቡር የሆነውን ይህን ታላቅ ምስጢር ምን ብለዋልና ፈጽመዋልና። ስለዚህ እሱም የሚረዳት እሷም የምትረዳው መሆን አለባቸው። ሁለተኛ እግዚአብሔር ትዳርን የሰጠበት ዓላማ ምንድን ነው ስንል ከዝሙት ምን ለማለት ለመጠበቅ ቅዱስ ጳውሎስ ይህንኑ ይናገረዋል። በቆሮንቶስ መልእክቱ መጀመሪያዊቱ ምዕራፍ 7 ቁጥር 2 ላይ ስንመለከት ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ምን ይኑረው? ሚስት ትኑረው። ለእያንዳንዲቱም ለራሷ ደግሞ ምን ይኑራት አለ? ባል ይኑራት። አለበለዚያ እግዚአብሔርን ያሳዝናልና። ምኞት የሚባል ነገር አለ። ፈተና በልዩ ልዩ መልኩ ይመጣል። የራስን ፍላጎት ምኞት ከባድ ነው። ይመገባልና ሰው ይጠጣልና። በዚህ ሁሉ ውስጥ ብዙ ፍላጎቶች ይኖራሉ። ጠላት ዲያብሎስ ደግሞ አይደል በዚህ ዘመን እርኩሰት እንደ ጽድቅ በሚቆጠርበት ዘመን፣ ክፉ ማድረግ በየአደባባዩ እንደ አራዳነት ዘመናዊነት በሚቆጠርበት በዚህ ዘመንማ ፈተናው ብዙ ነው። ስለዚህ ከዚህ ፈተና ለመጠበቅ እግዚአብሔር ምን ሰጠ? ክቡር የሆነውን ታላቅ ምስጢር ያለበትን ይህንን የትዳር ህይወት። አያችሁ፣ በተነጻጻሪው ከኃጢአት መጠበቅ ለምን ይሆናል ማለት ነው? ለድህነት ይሆነናል ማለት ነው ወገኖቼ። ስለዚህ ሁለተኛው የተሰጠበት ዓላማ ከኃጢአት ለመጠበቅ፣ ከዝሙት ለመጠበቅ። ሶስተኛው ዘርን ለመተካት ነው። ምን ለመተካት? ዘርን ለመተካት። እዛው ኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ እግዚአብሔር ብዙ ተባዙ ብሎ እንደባረካቸው ቅዱሱ መጽሐፍ ይናገራል። ለነዚህ ምክንያቶች ተሰጠ። ይህ ባይሆን እንኳን በዚያ ትዳር ውስጥ ማን ይከብራል? ትልቁ ነገር ልክ እንደ ዘካርያስና እንደማን እንደ ኤልሳቤጥ ልጅ የላቸውም እኮ ግን ማንን አክብረው ይኖራሉ? በእግዚአብሔር ፊት ጻድቃን ቅዱሳን ነበሩ። ነቀፌታ የሌለባቸው በቀና መንገድ የሚሄዱ እግዚአብሔር የከበረባቸው ነበሩ። ስለዚህ ይህ ልጅ ባይወለድ እንኳን ልጅ ለመዋደድ ምን አይሆንም? ትዳር እንዲሞቅ ምክንያት አይሆንም። ልጅ የማን ስጦታ ስለሆነ? የእግዚአብሔር ስጦታ ነው። ከሰጠም እግዚአብሔር ይመስገን፣ ካልሰጠም ማን ይመስገን? እግዚአብሔር ይመስገን። ስለነዚህ ጉዳዮች እግዚአብሔር ትዳርን ሰጠ እኮን። እንደዚህ ከሆነ እግዚአብሔር ይህንን ትዳር በዚህ መልኩ ከሰጠን፣ ለነዚህ ዓላማዎች ከሰጠን፣ ሁልጊዜ እሱ የከበረበት እንዲሆንና ትንሿ ቤተ ክርስቲያን እንዳላት ሊቁ ቅዱስ ዮሐንስ አፈወርቅ የሞቀ የበራ ሁልጊዜ የፈካ ደስ የሚል ትዳር እንዲሆን በምን አይነት አኗኗር መኖር ይገባቸዋል ባለ ትዳሮች ስንል ጥቂት ነጥቦችን እንመለከታለን። ለሙሽሮቹም ነው እዚህ ላለነው ለሁላችንም ማለት ነው። ማለትም ወደ ትዳር ለገባችሁም እየገባችሁ ላላችሁም ላልገባችሁም ለምታስቡም ለወደፊቱ ያስፈልጋልና እንዴት መኖር አለብን ስንል ዛሬ ወንድሞቻችን
ታላቁን ምስጢር በቤተ እግዚአብሔር ምን ብለዋል? ፈጽመዋል። ከዚህ ምስጢር መራቅ የለባቸውም። ቅዱሱን ቁርባን ሁልጊዜም ምን ማለት አለባቸው? መቀበል ይኖርባቸዋል። ይጠብቃቸዋልና ከብዙ ነገር ከለላ ይሆናቸዋልና በጥንቃቄ ትዳራቸውን እንዲኖሩ ያደርጋልና ቅዱስ ቁርባንን መሳተፍ መቀበል። የጸሎት ሕይወት የጋራ የህብረት ምን ሊኖራቸው ይገባል? የጸሎት ሕይወት ሊኖራቸው ይገባል። ይህንኑ ዮሐንስ አፈወርቅ ሲያብራራው እንዲህ ይላል። በሚጸልዩ ሰዎች ባለትዳሮች ለሁለት የህብረት ማለትም ቤት ውስጥ የጋራ ጸሎት መርሃ ግብር ሲኖራቸው ጠላት ዲያብሎስ ፈተና የሚያስገባበትን ቀዳዳ ምን ይላል? ያጣል ወይም ይዘጉበታል ይላል። ወገኖች ያያችሁ። ስለዚህ ጠላት ዲያብሎስ ሰተት ብሎ ፈተና እንዳያመጣ ወይንም በሌላ አነጋገር ንፋስ በመካከላቸው እንዳይገባ ቅጥራቸውን በምን ማጠር አለባቸው ማለት ነው? በጸሎት ማጠር አለባቸው። በህብረት ጸሎት ማድረግ መቻል አለባቸው። ምን የሆነች የሚያቃቅር ነገር እንኳን ቢፈጠር ወገኖቼ፣ የሆነች ነገር እንኳን ብትከሰት በኋላ ላይ ማታ ላይ በጋራ የሚጸልዩበት መርሃ ግብር ስላላቸው ቶሎ ብለው እሱን ይሽሩታል። ስለዚህ ክፍተት አይኖርም ማለት ነው። እግዚአብሔር እንደከበረ ትዳራቸው እንደሞቀ ይቀጥላል ማለት ነው። እንዲሁም ደግሞ ይህ የከበረው ሐዋርያ ቅዱስ ጳውሎስ ሲመክር በዚሁ በኤፌሶኑ መልእክት ላይ በዚሁ በምዕራፍ 5 ቁጥር የመጨረሻዎቹ ቁጥር 33 ላይ ወንድ ልጅ ወይም ባል የገዛ ሚስቱን እንደራሱ ምን ይበል? ይውደዳት። እሷም ደግሞ እንደ ጌታዋ ምን ትበለው? ትፍራው፣ ትገዛለት ወይንም ታክብረው ብሎ ይናገራል። ይህንኑ ቃል ሲያብራራው ቅዱስ ዮሐንስ አፈወርቅ እንደውም ይላል በስሟ ብቻ አትጥራት። በቁልም ለባሏ ነው እንግዲህ ቅድምም ተነግሯል። በመጣጥፉ በግጥሙ በደንብ ተነግሯል። እንግዲህ እንዴት እንዳሽሞነሞናት እንዴት የራሱ እንዳደረጋት ተነግሯል። ይህ የሆነው ለጥቂት ጊዜ የሚሆን ብቻ አይደለም። እስከ ወዲያኛው እስከ ሽምግልና ድረስ እግዚአብሔር እስካቆያቸው ጊዜ ድረስ ምን የሚል ነው? እስከ ሽበት ድረስ ምን የሚል ነው? የሚቀጥል ነው። በስሟ ብቻ አትጥራት። እንደውም በአክብሮት በምን ስሟ ጥራት ይላል? በቁልምጫ ስም ጥራት፣ ፈጽመህ አክብራት። በውበቷ፣ በአስተያየቷ፣ በነገሮች ሁሉ እርሷ ምርጫ ትሁን፣ አመስግናትም። ይሄን ስታደርግ ከሌሎች ምስጋናን አትሻምና በዚህ ዓለም ውስጥ ካንተ በቀር ላሉት ነገሮች ቁብ እንዳይኖራት ታደርጋለህ። እሱ ብቻ አይደለም፣ በዚህ ዓለም አንተ ብቸኛ ምርጫዋ እንድትሆንና ሌሎችን ነገሮች ሁሉ እንድትንቃቸው ማድረግ ትችላለህ ብሎ ይናገራል። እንዳለመታደል ሆኖ እንደ ጋሻውን ሳይሆን እዚህ ያለነውንም እንጃ ሌሎች አንዳንዴ ስንመለከት ስንሰማ ልክ የመጀመሪያው የተዋወቁበት የፍቅር ሰሞን እናውቀዋለን። እንዴት አይነት የድርሰታዊ ቃላቶች እንደሚሽጎደጎዱላት። ከዛ በኋላ ወደ ትዳር ሲገባስ አንዴ እሱ ሆነ አይደለ? አንዴ አሁን እልፍኝ ውስጥ ገብታ አይደለ? ከዛ በኋላ አይደለም በቁልምጫ ስም መጥራት፣ ስሟን እንኳን መጥራት እኮ ያቆማል። ሴትዮና ሰውየው መባባል ይጀምራል። እውነት ነው አይደል? አንተ ሰውዬ ትላለች እሷ፣ እሱም አንቺ ሴትዮ ይላታል። ያኔ ቤት ውስጥ ከባድ ነገር ይፈጠራል። ጳውሎስ በፍቅር እንዴት መኖር እንደሚገባቸው ትልቁን ምክንያት ምስጢር ነው የነገረው። ምክንያቱም ተፈጥሮ እንኳን ምስክር ነው። እሷ እንክብካቤን ትሻለች፣ መወደድን ትሻለች። እነሆ እሷ እነዚህ አይነት ነገሮችን ትፈልጋለች። እሱስ ራስ ነውና የቤት ራስ ነውና መክበርን ወይም መከበርን መፈራትን ይፈልጋል። እንደኔ ቀጠን ይበልም ይወፍርም ይጠር ይርዘምም ለቤቱ ምንድነው? አባወራና የዘር መገኛ ነው። ምንን ይፈልጋል? መከበርን። አንዳንዱ አለች እኮ አደባባይ ጓደኞቹ ፊት ሁሉ ከፍ ዝቅ ታደርጋለች። ይሄ የሚሆን አይደለም። ያ ትዳር የሞቀ አይሆንም። ስለዚህ ምን ማድረግ አለባት? መፍራት። ራሷ ነው ሲባል ምን አይነት ነገር ይመስላችኋል? አንዳንዴ ደግሞ ልክ ወንድ ልጅ ለሴት ራሷ ነው ሲባል የበላይ ነው የሚል ትርጉም ያለው አይደለም። እንዲህ አይነት ሀሳብ አይደለም። ይሄ ሁልጊዜም ከፍታ ሆኖ እሷን ይግዛት የሚል አይደለም ወገኖቼ። ራሷ ነው፣ ከለላዋ ነው፣ ጠባቂዋ ነው። ከእርሷ በፊት እርሱን ለእርሷ አሳልፎ የሚሰጥ ነው። የሚከላከልላት ነው። ደጀኗ ነው። በፈተናዋ፣ በሐዘኗ፣ በደስታዋ ሁልጊዜም የማይለያት ነው ማለት ነው። እንደዛማ ከሆነ ልክ ወደ ታች በተዋረድ ከሆነ እኮ እንደውም ሴት ደግሞ ሶሎሞን ሲናገር ምንድን ነው የሚለው? ለወንድ ምኑ ናት? ዘውዱ ናት። ከራስ በላይ ነው አይደል ዘውድ የሚቀመጠው? ምን ማለት ነው? ክብሩ ናት። ትዳር ክብር ነው። ዲያቆን ነው አይደለ ወንድማችን? አሁን ከዚህ በኋላ ደግሞ አንድ ማዕረግ ምን ይላል? ከፍ ወደ ክህነቱ ምን ይላል? ያድጋል። ክብር እኮ ነው ወገኖች፣ ያያችሁ ትዳር ክብር ነው። ይሄን ክቡር የሆነውን ህይወት በዚህ መልኩ መያዝ ይገባናል ነው ዋናውና ትልቁ ነገር። መጨረሻችንም መጀመሪያችንም በዚህ ሁሉ ጥቅልሉ እግዚአብሔር ከትዳራችን ከቤታችን መራቅ የለበትም። የቤታችን ራስ ማን መሆን አለበት? እኔና ቤቴ ማንን እናመልካለን?
እግዚአብሔርና ስለዚህ በትዳራቸው ሁልጊዜም እግዚአብሔር ሊኖር ይገባል። እግዚአብሔር የሌለበት ህይወት፣ እግዚአብሔር የሌለበት ትዳር በጣም ከባድ ነው። አንድ አብሬ የማገለግላቸው አንድ አባት ካህን የገጠማቸውን ልንገራችሁ። ሽምግልና ሄደው የመጨረሻ መጠቅለያ አዲስ አበባ ሽምግልና ተልከው ይሄዳሉ። ለልጅት ማለት ነው። የልጁ የንስሐ አባት ናቸውና ሽምግልና ላይ ብዙ ጊዜ የሚጠየቁ ጥያቄዎች ታውቃላችሁ ወይም እናውቀዋለን አይደለ? ምንድነው? ምን አለው? የማን ልጅ ነው? የማን ቤተሰብ ነው ይባላል አይደል? እዚህ ናችሁ ወገኖች? እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ታዲያ የማን ልጅ ነው? ምንድነው? ምን አለው? የሚሉ ጥያቄዎች ሁልጊዜም አሉ አይደል? እንደዛ የተለመዱ ናቸው በሀገራችን ባህል። እኛ አባት ግን የገጠማቸው እንደዛ አይነት ነገር አልነበረም። ሪል ነገር ነው መነግራችሁ። ሄዱ አዲስ አበባ ሽምግልና ገቡ። የልጅቷ አባት አንድ ጥያቄ ጠየቃቸው። እርሶ የልጁ የንስሐ አባት ነዎት? አዎ የንስሐ አባቱ ነኝ። እውነት? አዎ የንስሐ አባቱ ነኝ። ለመሆኑ ልጁ እግዚአብሔር አለው የሚል ጥያቄ ነው ያቀረበው። ማን አለው? እግዚአብሔርን አለው ወይ? ይዟል ወይ? በወር ስንት ጊዜ ክትገናኛላችሁ? ስንት ጊዜ ያማክሮታል? ስንት ጊዜ ይማራል? መንፈሳዊ ትምህርት ይከታተላል? እግዚአብሔር የከበረበት ነው ወይ ይህ ልጅ ብለው ነው። ድንቅ ጥያቄ ወገኖቼ። ከትዳርም በፊት በትዳር ውስጥም ከትዳርም በኋላ መጀመሪያችንም መጨረሻችንም የኑሯችን የህይወታችን ራስ ክብራችን ሞገሳችን በማጣት ዘመንም በማግኘት ዘመንም በሙላትም በጉድለትም በሳቃችንም በሐሴት በደስታችንም ሁልጊዜ ወዳጅ ሁልጊዜ ሞገስ ሁልጊዜ ክብር የማናጣው የማናፍርበት ማን ነው? ለዚህ ክብር የሚያበቃ ማን ነው? የበለጠውን መንግስት የሚሰጠን ማን ነው? እግዚአብሔር ሊለየን አይገባም። እግዚአብሔር በትዳር ውስጥ በህይወት ውስጥ በእልፍኛቸው ውስጥ ካለ መዝሙረኛው ዳዊት እንደተናገረ ሚስትህ በቤትህ ውስጥ እንደሚያፈራ ምን ወይን ናት፣ ልጆችህም በጠረጴዛ በማዕድህ ዙሪያ እንደ ወይራ ምንድናቸው? ቡቃያ ናቸው። ስለዚህ እግዚአብሔርን የሚፈራ ሰው እንደዚህ ምን ይላል? ይባረካል ተብሎ እንደተነገረው ያ እልፍኝ የሞቀ የተባረከ ረድኤተ እግዚአብሔር ያልተለየበት ይሆናል። ስለዚህ እንደ ቃሉ እንደ ሐሳቡ ድንግልናቸውን ንጽህናቸውን ጠብቀው በእግዚአብሔር ፊት በቅዱሳኑ ፊት ወንድማችን እህታችን ጋብቻቸውን ፈጽመዋል። አሁንም ከዚህ በኋላ ያለው ኑሯቸው ረድኤተ እግዚአብሔር ሳይለያቸው እግዚአብሔር ከብሮባቸው ሌሎች ምሳሌ የሚሆን ለሌሎች አራያ የሚሆን አቤት ትዳርማ ከተባለ አቤት ጎጆማ ከተባለ አቤት ኑሮማ ከተባለ እንደነሱ የሚያስብር አራያ የሚሆንበት ለብዙዎች ምሳሌ የሚሆንበት ረድኤተ እግዚአብሔር የማይለይበት በጎ መልካሙን ኑሮ እንዲኖሩ የአምላካችን እግዚአብሔር ቅዱስና መልካም ፈቃድ ይሆንልን። እግዚአብሔር መንፈስ ቅዱስ በነገር ሁሉ አይለያቸው። ከሌል ሽፍና አድርጎ ከክፉ ነገር ሁሉ ይጠብቃቸው። ለዚህ ደስ እንደተሰኙ ደግሞ ልጅ ወልደው እንዲደሰቱ እግዚአብሔር ቅዱስ ፈቃዱ ይሆንልን። አሜን። ተወደደ። ጸጥ አላችሁ። የልጅ ምርቃት ያስተማረን የመከረን የገሰጸን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ይህ ምስጢር ምንድነው? ታላቅ ነው። እግዚአብሔር አምላክ የሁላችንን ፍጻሜ መጨረሻ ያሳምርልን። ስብሐት ለእግዚአብሔር።